ይስጥልን። ሰላም በኢትዮጵያና በመላው ዓለም ላላችሁ የተከበራችሁ ተመልካቾቻችን፣ በቀዳሚ መረጃ የዕለቱን ለእናንተ የመረጥነው መረጃ ይዘን ቀርበናል። አብራችሁ ቆዩ። ኢራን በሆርሙዝ ሰርጥ በሶስት የንግድ መርከቦች በታይላንድ፣ በጃፓን፣ በማርሻል አይላንድ ባንዲራ በሚንቀሳቀሱ ላይ ጥቃት መፈጸሟን አረጋግጣለች። በዚህም ምክንያት በየዕለቱ የዓለም 20% የነዳጅ ምርት የሚያልፍበትን ይህን ወሳኝ መስመር ሙሉ በሙሉ በሚባል ደረጃ ዘግታለች። ኢብራሂም ዞልፋቃሪ የተባሉ የኢራን ወታደራዊ አመራር የዓለም ነዳጅ ዋጋ 1 በርሜል $200 ሊገባ ስለሚችል ተዘጋጁ ሲሉ አስጠንቅቀዋል። ኢራን የአሜሪካና የእስራኤል ጥቃት የማይቆም ከሆነ 1 ሊትር እንኳን ነዳጅ ከቀጠናው እንዳይወጣ እንደምታደርግ ዝታለች። የሳውዲ አራምኮ ዋና ስራ አስፈጻሚ አሚር ናስር አሁን ያለው ሁኔታ ለዓለም የነዳጅ ገበያ አውዳሚ መዘዝ እንዳለው ገልጸዋል። ከዚህ ጋር በተያያዘ መረጃ አዲሱ የኢራን የበላይ መሪ የመጀመሪያ መግለጫ መስጠታቸው ተነገረ። የኢራን የበላይ መሪ አያቶላ ሙጅተባ ኻሜኒ ስልጣን ከያዙ በኋላ የመጀመሪያው መግለጫ ሰጥተዋል። መግለጫው በዜና አንባቢ እንጂ ራሳቸው በቪዲዮ ቀርበው አላነበቡትም። የእስራኤል የስለላ ተቋም ሙጅተባ ኻሜኒ በጦርነቱ መጀመሪያ ላይ ሳይቆስሉ እንዳልቀረ ግምታቸውን አስቀምጠዋል። በኢራን ቴሌቪዥን በተነበበው መግለጫቸው ለፈሰሰው ለእያንዳንዱ ሰማዕት ደም የበቀልን አጸፋ እርምጃ ይወሰዳልም ብለዋል። በተለይም በሚናብ ከተማ በሚገኝ ትምህርት ቤት ላይ ለደረሰውና እስከ 180 ሰዎች አብዛኞቹ ከ7 እስከ 12 ዕድሜ ያላቸው ተማሪዎች ለተገደሉበት የአየር ጥቃት ከፍተኛ አጸፋ እንደሚሰጥ አስታውቀዋል። ሌላው በአያቶላ ሙጅተባ መግለጫ የተነሳው ወሳኙ የነዳጅ መዘዋወሪያ የባህር መስመር የሆነው የሆርሙዝ ሰርጥ ነው። ኢራን የባህር መስመሩን መዝጋት እንደምትቀጥልም ገልጸዋል። የገልፍ አረብ ሀገራትም በሀገራቸው የሚገኙ የአሜሪካ የጦር ሰፈሮችን በአስቸኳይ እንዲዘጉ አስጠንቅቀዋል። አሜሪካ ጥበቃ አደርግላችኋለሁ ማለቷ ውሸት ነውም ሲሉም ገልጸዋል። ሙጅተባ የአባታቸውን የአያቶላ አሊ ኻሜኒን አስክሬን መመልከታቸውን ገልጸዋል። እንዲሁም ባለቤታቸው፣ አንደኛዋ እህታቸው፣ የእህታቸው ልጅና የሌላኛው እህታቸው ባል በአየር ጥቃቱ አብረው መገደላቸውን ይፋ አድርገዋል። ኢራን በጦርነቱ ምክንያት ለደረሰባት ውድመት በካሳ ካላገኘች የጠላቶቿን አሜሪካና አጋሮቿን ንብረት እንደምትወርስ ወይም እንደምታወድምም ዝተዋል። የጦርነቱ ሁኔታ የሚቀጥል ከሆነ ጠላት ልምድ የሌለበትና በቀላሉ ሊጠቃ የሚችልባቸው አዳዲስ ግንባሮች እንደሚከፈቱም ፍንጭ ሰጥተዋል። ይህም ጦርነቱ ከመደበኛ ውጊያ ባለፈ ወደ ሌሎች ቀጠናዎችና የጥቃት አይነቶች ሊሸጋገር እንደሚችልም ያመላክታል። የገልፍ ሀገራት ለተወደደችው አገራችንና ለሕዝባችን መገደል ምክንያት በሆኑት አካላት ላይ ያላቸውን አቋም ግልጽ ማሳወቅ አለባቸው በማለት አሜሪካን ለሚረዱ ሀገራት ያላቸውን ተቃውሞ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለስራ ጉብኝት ዛሬ ረፋዱን የተባበሩት አረብ ኤሚሬትስ መግባታቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጠቅላይ ሚኒስትሩ በቆይታቸው ከሀገሪቱ ከፍተኛ የሥራ ኃላፊዎች ጋር በሁለትዮሽና በወቅታዊ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። ከዚህ ጉዟቸው ቀደም ብሎ ወደ ጅቡቲ በማቅናት የሶማሊያ ፌዴራላዊ ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ እና የጅቡቲ ሪፐብሊክ ፕሬዝዳንት ኢስማኤል ኡመር ጌሌ በተገኙበት የሶስትዮሽ ውይይት አካሂደዋል። በውይይታቸው ላይ መሪዎቹ በሶስቱ ሀገራት መካከል ያለውን ዘርፈ ብዙ ትብብር ለማጠናከር በሚያስችሉ ጉዳዮች ላይ መክረዋል። ምክክር ከተደረገባቸው ጉዳዮች አንዱ ሽብርተኝነትን በጋራ ለመዋጋትና በአፍሪካ ቀንድ አስተማማኝ ሰላም ማስፈን ነው። የጋራ ኢንቨስትመንትን ማሳደግ፣ የህዝብ ለህዝብ ግንኙነት ማጠናከርና የቀጠናውን የኢኮኖሚ ውህደት ለማፍጠን የመሰረተ ልማት ትስስርን ስለማሳደግ ሰፊ ውይይት መደረጉን ከሶማሊያ ፕሬዝዳንት ጽሕፈት ቤት የተገኘው መረጃ ያመላክታል። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ፣ ካምባ እና ቦንኬ ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ወደ 107 መድረሱን የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ተናግረዋል። ከሟቾቹ መካከል ከጋጮ ባባ ወረዳ ብቻ 102፣ ከካምባ ወረዳ 2 እንዲሁም ከቦንኬ ወረዳ 3
በድምሩ የ107 ሰዎች ሕይወት ማለፉን አስረድተዋል። ዶክተር ደምሴ እስካሁን በተከናወነው አስቸጋሪ ፍለጋ የ57 ሰዎች አስክሬን መገኘቱንና በጋጮ ባባ ወረዳ የቀሪ 50 ሰዎች አስክሬን እየተፈለገ መሆኑን ገልጸዋል። የአካባቢው መልክዓ ምድር አስቸጋሪ መሆን አስክሬን ፍለጋውን ከባድ ማድረጉን የገለጹት የዞኑ አስተዳዳሪው ጉዳት ለደረሰባቸውና ለተፈናቀሉ ወገኖች አስቸኳይ የዕለት እርዳታ እየተደረገ መሆኑንም አስረድተዋል። የመምህር ዘላለም ወንድሙ ወልደ ሰማዕት ግብዓተ መሬት ብፁዓን አበው ሊቃነ ጳጳሳት፣ ብፁዓን ጳጳሳት፣ ሊቃውንተ ቤተክርስቲያን፣ ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና በርካታ ምዕመናን በተገኙበት በቅድስት ሥላሴ ካቴድራል ተፈጽሟል። ከሥርዓተ ቀብሩ አስቀድሞ በመስቀል አደባባይ በርካታ ምዕመናን በተገኙበት የሽኝት ሥነ ሥርዓት ተከናውኖ ነበር። ወቅቱም የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሐዘን መግለጫም ተነቧል። ቅዱስነታቸው እንዲህም ብለዋል። የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከየአቅጣጫው በሚሰነዘረው ጥቃት በሚገደሉ የቤተክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በሚገኝበት በዚህ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተክርስቲያን ተስፋ የነበረው ለበርካታ ዓመታትን በገጠር በከተማ በሀገር ውስጥና ከሀገር ውጭ እየተዘዋወረ ወንጌለ መንግስትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘባት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካም በስጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። በእርግጥ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በስጋ ከኛ ቢለይም ያለ ዋጋ የተቀበለውን የእግዚአብሔር ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎችን እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጃችን ቤተሰቦች፣ ወዳጅ ዘመዶችና ምዕመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ የአገልጋዩ ወልደ ሰማዕትን ነፍስ በመንግስቱ ያሳርፍልን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ። ክቡራን ተመልካቾቻችን ለሰዓቱ የመራረጥናቸው መረጃዎች ይህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ። ታማኝና ቀዳሚ መረጃ ለማግኘት ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎች ሰዎች ታማኝ መረጃ እንዲደርሳቸው ላይክና ሼር በማድረግ አብራችሁ ሁኑ።